ክርስትና ክርስቶስን መልበስ ነው። ሻሎም እንደምን አላችሁ? በመላ ዓለም ያላችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ሁሉ መልካም፣ ጌታ ይመስገን። ክርስትና ክርስቶስን መልበስ ነው። መጽሐፍ ሲናገር በሮሜ መጽሐፍ በመላ ዓለም ያላችሁ ፕሮፌት ፋሪስ ነው። በፍጥነት ነው ማካፈላችሁ ቃሉ ትምህርት 21 ይባላል። ፌስቡክ ላይ ሰፋ ብሎ ተለቋል። ዋትስአፕ ላይ ትምህርት 21 ይባላል። ክላስ 21 ነው። ክርስትና ማለት ክርስቶስን መልበስ ነው። የቸርች አባል መሆን ወይም ሃይማኖተኛ መሆን አይደለም። ወይም የቸርች ታዳሚ ሆኖ ጥግ ላይ የቆመ የሆነ ሰውዬና የሆነ ሴትዮ መሆን አይደለም። ክርስትና ክርስቶስን መልበስ ነው። መጽሐፍ በሮሜ ላይ ሲናገር እንደዚህ ይላል። ምዕራፍ 13 ቁጥር መጨረሻ ላይ ምዕራፍ 13 ቁጥር መጨረሻ ሮሜ መጽሐፍ እንደዚህ ይላል። በልጁ በኢየሱስ ስም አነባለሁ። ይልቁንም ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን የሚፈጽም ዘንድ ለስጋ በሐሳባችሁ አትመቻቹለት። ይልቁንም ምን በሉት? ጌታ ኢየሱስ ክርስቶስን ልበሱት። አሁን የእግዚአብሔር ዓላማ ምንድን ነው ስትለኝ፣ እኛም በክርስቶስ ኢየሱስ የጠራን የቸርች አባል ማድረግ፣ የሆነ ነገር ሃይማኖተኛ ማድረግ፣ በኢየሱስ ነኝ እያልክ ግን ዓለማዊ ነገር እየገለጥክ እንድትኖር አይደለም። ክርስቶስን እንድትለብስ ነው። ደምን ክርስቶስን መልበስ። አይ ክርስቶስን መልበስ ልበሱ። መልበስ በራሱ ምንድን ነው? መልበስ አሁን ልብስ ለበሰች ማለት ተሸፈነ፣ ተዋጥ፣ በሆነ ልብስ በሆነ ነገር ምናምን በሆነ ጨርቅ ተዋጥ። እንደዚህ ከሆነ መልበስን የመረጠበት እግዚአብሔር ዓላማ አለው። አሁን ክርስቶስን ልበሱት ልጄን ሲል ኢየሱስ ጌታ እግዚአብሔር ምን እያለ ነው? ኢየሱስ ይዋጣል፣ ኢየሱስ ይሸፍናል፣ ኢየሱስ ይቆጣል። እናንተ ማየት አልፈልግም፣ በእናንተ ግን ልጄ ማየት እፈልጋለሁ። ይሄ አዳም የሆነውን ዓለም የሆነ ነገር ማየት አልፈልግም። ኢየሱስ ነው። ኦኬ ገባን። ሀሳብ ስለመልበስ በፍጥነት ማውራት። ለመልበስ መንገዱ ምንድን ነው? የመልበሻው ቀጥሎ ያለው ቃል ይላል፣ ምኞቱን ይፈጽም ዘንድ ለስጋ በሐሳባችሁ ለስጋ ፈቃድ ምናምን አትመቻቹ፣ ስለ ስጋ አታስቡ። ስጋዊ የሆነ ይህ ዝሙት፣ ኃጢአት፣ ስርቆት፣ መሳደብ፣ ጸብ ምናምን በቃ ታውቃ የስጋ ስራ የሆኑ ነገሮች የሚጀምሩት ከዚህ ስለሆነ መልካሙን ክፉን ከዚህ ስለሆነ የሚጀምረው ሐሳባችሁ አትመቻቹለት ማለት አትደራደሩ፣ አታድምጡት። ጆሮ ከሰጣችሁት ቀስ እያለ ነፍሳችሁን ይማረካል፣ ይይዛታል። ገብቷል። ከዛ በኋላ ዓለሙን ይገልጣል። ያንደም ከስጋ ሐሳብ ከስጋ ነገር በራቃችሁ ቁጥር የክርስቶስ ነገር ያገኛችኋል። የክርስቶስን ነገር ትለብሳላችሁ። ክርስቶስ ይለብሳችኋል። ክርስቶስ ከለበሰ በገባበት ሁሉ አሸናፊ ነው። ክርስቶስ በረከት ነው፣ ስኬት ነው። ሁሉ ጊዜ የሁሉ ጊዜ ሽፍት የለውም። ያ ህይወት እንዲያገኝ ግን ከስጋ ራቅ። ከአንድ ነገር ትርቃለህ፣ አንድ ነገር ይዛል። ከክፉ ትርቃለህ፣ ክርስቶስ ወይም መለኮት የሆነ ነገር ያገኛል እያለ ነው። ሁለተኛው ደግሞ ለመልበስ አንዱ ምንድን ስጋን አስወግድ ነው። በቃ ስጋዊ ሐሳቦችን ሻራቸው፣ አቁም። መንፈሳዊ ሰው መንገድ ነው። ሁለተኛው ማረጋገጥ ዕብራውያን 3:1 ስትገቡ እንዲህ ይላል፣ እንግዲህ ይላል ከሰማያዊ ጥሪ ተካፋዮች ሆናችሁ። ዕብራውያን 3:1 ከሰማያዊ ጥሪ ተካፋዮች ሆናችሁ ምናምን ይልና ክርስቶስ ኢየሱስን ብቻ መንበርት ሙሉን አልቡት ተመልከቱት የሚል ቃል አለ። ክርስቶስን ተመልከቱ። ክርስቶስን የሚያይ ትውልድ ገብቷል። ሚዲያውን የማይ ሚዲያውን አትመልከት። የሆነ ነገር ያንተ ነገር በሚዲያ በሰዎች እጅ በአክስት ባጎት አትመካ። ተመልከቱ። ፎከስ ኦን ክራይስት። ክርስቶስ ላይ ብቻ ፎከስ አለ። ትኩረትን ኢየሱስ ላይ ብቻ ያተኮርክበት ነገር ያገኛል። ስጋ ላይ ካተኮርክ፣ ዓለማዊ ላይ ካተኮርክ መንፈሳዊ መሆናችን ዓለማዊ ሆነ ነው የምናገኘው። መንፈሳዊ ላይ ካተኮርክ መንፈሳዊ ዓለማዊ ሆነታል። ለዓለም ለሚፈልጉ ኃይላት አትገኝላቸው፣ ትሰወርባቸዋል። ገብቷል። ለዛ ነው እንደዚያ ተመልከቱ። መዝሙር 146:3 ላይ መዝሙር 146:3 ላይ የሚናገር ማዳን በማይችሉ አየህ በሰው ልጆችና በአለቆች አትታመኑ። በቃ በሰው በአለቃ በነገስታት በግለሰብ ሰው በምትለው ከፀሐይ በታች በሆነ ፍጥረት ማለት አትደገፋቸው። እነሱ ላይ አይንን አታርግ። አይንን ከነሱ አንሳ፣ ንቀል። ኢየሱስ ላይ አይንን አርግ። ያንተ ተስፋ ያንተ በረከት ያለው ለአንተ ስኬትና ድል የሚሰራው ኢየሱስና ኢየሱስ ብቻ ስለሆነ ገብቶሃል። ስለዚህ ምን አለ? ማዳን በማይችሉት ላይ አትበው። በስጋ ለባሽ የሚታመኑ ምን እርጉም ነው ይላል። አይ በስጋ ጎን ነገር ምን አለ? አትደገፍ። በሚስት በባል በልጆች በአክስት በእናት በማን በቃ ፍጡር በተባለ ነገር አትደገፍ። ማዳን አይችሉም። ራሳቸውን ማዳን አይችሉም። ለራሳቸውም ዋስትና የላቸው። ለአንተ ግን ዋስትና መሆን የሚችለውን ኢየሱስን ያዘው። ኢየሱስን አክርረ ያዘው። ክርስትና ሃይማኖት አይደለም። ዝም ብሎ ዘምሮ መውጣት አይደለም። ኢየሱስን የምትለብሰው ቸርች ውስጥ አይደለም። ስራ ቦታ ውስጥ ለብሰው አገልግል። ስራ የቤት ውስጥ ልበሰው፣ ትዳር ላይ ልበሰው፣ አገልግሎት ገበያ ውስጥ አሳያቸው። የለበስከው ነገር አሁን የሚታየው ሰውነትን የምታየው ልብሱ ነው። ልብሱን ማለት ነው። አየህ ልበስ ያለ እግዚአብሔር ሲያዩ ከአንተ ኢየሱስን ብቻ ይሉ፣ ሲሰሙ ኢየሱስን ይስሙ። የለበስከው ነገር በላይክ ላይ ይታያል። ዓለሙን ይገልጣል። የእግዚአብሔር ነገር ይገለጥብሃል እያለ ነው። ገብቶሃል?
የለበሰ ሰው ብዙ ምልክት አለ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ስትገቡ ለልጁ ለጢሞቴዎስ ይመክረውና መጨረሻ ግን አንድ ቃል ይለዋል። ቃሉን ብቻ ክርስቶስ ኢየሱስን ከዳዊት ዘር የተወለደው ክርስቶስ ኢየሱስን አስብ። ያውን ማን ማለት ሲያስብ ካገኙ ሳምበል ክርስቶስን ለብሷል። ለብሻለሁ ማለት ሳይሆን መልበስን የምናረጋግጠው ክራይስትን ብቻ ስታስብ እናገኛለን። ጨውና በርበሬ ውስጥ አናገኝም። ይሄ ነገር የሆነ ነገር አይምሮክ ላይ ይከብድ ፍጥረታዊ ነገር የሚስት ፍቅር፣ የባል ፍቅር፣ የእንትና ፍቅር ይሄ ሁሉ ይወጣል። የክርስቶስ ፍቅር ብቻ ይሆናል በአይምሮክ ላይ። ይህንን ባረክ ቁጥር ሞር መንፈሳዊ ትሆናለህ። ግሎሪፋይ እየሆንክ ትሄዳለህ። ሞር ምን ትላለህ? መንፈሳዊ ግሎሪፋይ እየሆንክ ትሄዳለህ። ክርስቶስን ብቻ አስብ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ክርስቶስን ብቻ አስብ። ለምን? እሱን እንድትመስል። ባጭሩ ክርስቶስን ልበሱት፣ ክርስቶስን ምሰሉት፣ ክርስቶስ ብቻ በእናንተ ይታይ። አሜን ነው። ክርስቶስ ብቻ ይቆጣጠራል። የክርስቶስ ምርኮኛ ሆነ አገኛለሁ። ክርስቶስ ብቻ ይማርካል። ዛሬ ወደዳችሁም ጠላችሁም በክርስቶስ ቁጥጥር ስር ትሆናላችሁ። ዛሬ ከክርስቶስ ውጭ የሆነ ነገር አይምሮን፣ ሰውነትን፣ ነገርን፣ ያንተ የሆነ ነገር ቢዝነስ፣ አገልግሎትን፣ ኑሮን፣ ትዳርን የተቆጣጠረ ነገር ይለቃል። in the name of Jesus ክርስቶስ እየተወራ አጋንንት አይገኝም፣ በሽታ አይገኝም። ለቋችሁ ይሄዳል። ክርስቶስ አደገኛ ነው። አየው ክርስትና ምንድነው? ክርስቶስን መልበስ ነው። በክርስቶስ መሸፈን፣ በክርስቶስ መዋጥ፣ ወደ ሁሉ ነው መስጠም። ዛሬ መስጠም ይሆንላችኋል። ወደ እግዚአብሔር ከፍ ወዳለው ህልውና አይታችሁ ተደማጣቁት ወደ ትልቁ ሁሉና እንደገና ትዋጣላችሁ። የክርስቶስ ነገር ብቻ ይገለጥባችኋል። ዓለም ትውልዶች ሲመጡ ዓለም የሆነ ሰዋዊ ነገራችሁ ሲፈልጉ ኢየሱስን አይተው ይደነግጣሉ። ኢየሱስን ይሰሙባችኋል። ዘመኑ ኢየሱስን የማግለጥ ኢየሱስን የማድመቅ ነው። in the name of Jesus ኢየሱስን የለበሱ ሰዎች ሌላኛው ምልክት ሐዋርያት ሥራ ምዕራፍ 8 ላይ ግባና ነው። ምዕራፍ 8 ከቁጥር 4 እስከ 5 ላይ ግባና ነው። ምዕራፍ 8 ቁጥር 4 እስከ 5 የተበተኑትም ይላል በሄዱበት ሁሉ ቃሉን ሰበኩ። አየው ተበትነው እኮ ተሳፍሮ እንዳይመስል በሰላም እንዳይመስል ተሳደው ተባረው እኮ ነው። ጓዜን ጨርቄን አላሉ፣ ባዶ እጃቸውን ወጣው። ግን ምን አሉ? ስደተኛ ነኝና ኢየሱስ ደብቃል አሉ። በተሰደዱበት ምድር አሉ ኢየሱስን ሰበኩ፣ ቃሉን ሰበኩ። አየ ስደተኛ ነኝ አትበል፣ እንደዛ አትበል። ኢየሱስን ስበክ። ኢየሱስ ብቻ አውራቸው በሄድክበት በሄዱበት ሁሉ ነው የሚለው። ፊልጶስም ወደ ሰማርያ ወርዶ ምን አለ? ክርስቶስን ሰበከላቸው። ጠንቋዮቹ ሳይቀር እነሱም ምን አሉ? ጌታ ኢየሱስን ተቀበሉ። አየው ሽፍት የለውም ጌታን የምትገልጥበት በሄደበት ሁሉ። ሰው ቤት ሄደ ክርስቶስን ብቻ ስበክ። ያ ምን ይባላል? ክርስቶስን ለብሳል። ወሬ ይዘው ወሬ ተሞልተው ሐሜትን ይዘው ሊያካፍሉክ ሼር ሊያረጉ ሲሉ አንተ ግን ምን ትላለህ? ርዕስ ታስቀይራቸዋል። ያንተን ዓለም የበራልን ኢየሱስን በልብ ውስጥ ያለውን የኢየሱስን ፍቅር ትገልጥባቸዋል። አሜን። ኢየሱስን አሳያቸው። ኢየሱስን ግለጥባቸው። ዘመኑ የኢየሱስ ነው። 2024 ኢየሱስን የለበሱ ኃያላን የሆኑ ወንድና ሴቶች ይታዩኛል። ከዚህ ሰዓት ጀምሮ ኢየሱስን ብቻ ለብሰባቸው ትወጣለህ። ለጠላት ራስ ምታት ትሆናለህ። ታክሲ ውስጥ፣ ገበያ ውስጥ፣ የትም ስፍራ፣ መስሪያ ቤት ላይ፣ ትዳር ላይ፣ ቤትሽ ላይ፣ አገልግሎት ላይ ከዛሬ ጀምሮ የኢየሱስ ነገር በኃይል ይገለጣል። ኢየሱስን ታሳያቸዋል። ኢየሱስ ይለበሳል፣ ይበላል፣ ይጠጣል፣ ሁሉ በሁሉ ይሆናል። ሃሌሉያ። መርገሞች ተሰበሩ። መልእክቱ ተመችቷል። ትውልዱ ሊያውቀው ሊነቃበት የሚፈልግ ሐሳብ ነው። ክርስቶስን መልበስ እግዚአብሔር የድርጅት አባል የማድረግ ፕሮግራም የለውም። ሸር አድርግላቸው፣ ኮፒ ምናምን አድርጉትኝ። in the name of Jesus you are blessed። ነገ በትምህርት 22 እመጣለሁ። ይሄ ትምህርት 21 ይባላል። ስለ ደስታ ነገ ትማራላችሁ። ሁሉ ጊዜ መደሰት የሚል ተፈጸመ። ሻሎም